ስኳር በሽታ ምንነትና እንዴት መቆጣጠር እንዳለበት ያውቃል? ሰላም፣ ዶክተር አመርት ይባላለሁ። የስነ አመጋገብ ስፔሻሊስትና የጠቅላላ ሐኪም በኤልፒዳ ሄልዝ ኤንድ ኒውትሪሽን ማዕከል። ስኳር በሽታ ማለት የሜታቦሊክ ዲስኦርደር ሲሆን ከደማችን ውስጥ ያለው የኢንሱሊን መጠን ከጣፊያ በበቂው ባለመመረት ወይም ደግሞ ኢንሱሊን ሬዚስታንስ ይህም በደማችን ውስጥ የግሉኮስ መጠን እንዲጨምር ያደርጋል። ይህም ግሉኮስ መጨመር የተለያዩ በሽታዎችን ወይም ደግሞ ኮምፕሊኬሽኖችን ሊያመጣ ይችላል። ለምሳሌ የልብ፣ የኩላሊት፣ የድድ፣ የነርቭ የተለያዩ በሽታዎችን ሊያመጣ ይችላል። ታዲያ ይህን በሽታ በጥሩ አኗኗር ዘይቤና በአመጋገብ መከላከልና መቆጣጠር እንችላለን። እነዚህና የመሳሰሉትን በባለሙያ የተደገፈ የማማከርና ኒውትሪሽን ፕላን እና የተለያዩ መረጃዎችን እንዲደርሱት በዚህ ስልክ ይደውሉ። በአካል መገኘት ለሚፈልጉ ከወሎ ሰፈር ወደ ጎተራ በሚወስደው ወንጌላዊት ፊት ለፊት በሆቦት ህንፃ 4ኛ ፎቅ ቁጥር 408 እንገኛለን። በተጨማሪ እንደዚህ አይነት ቪዲዮዎች እንዲደርሱት ፕላስ ምልክቱን በመንካት ፎሎ በማድረግ ቪዲዮ ብዙ ሰዎች ጋር እንዲደርስ ኮፒ ሊንክ ሪፖስት በማድረግ ቤተሰብ ይሁን።